ሰላም እንኳን ወደዚህ ውይይት በደህና መጣችሁ። ዛሬ እንግዲህ የምድር ገጽ እንዴት እንደሚለዋወጥ እያየን፣ በተለይ ደግሞ ከእግራችን በታች ስላሉ ኃይለኛ የውስጥ ኃይሎች እናወራለን። አዎ፣ ሰላም በጣም አስደሳች ርዕስ ነው። በቀረቡልን ምንጮች መሰረት የምድርን ንጣፍ ስለሚቀርጹት ኃይሎች ነው የምናወጋው። ልክ ነው። ትኩረታችን በዋናነት በሶስት ነገሮች ላይ ይሆናል። የምድር ንጣፍ መታጠፍ ወይም ፎልዲንግ፣ መሰንጠቅ ወይም ፎልቲንግ እና ደግሞ እሳተ ገሞራ ቮልካኒዝም ላይ። አዎ፣ ዓላማችን ያው እነዚህ ኃይሎች እንዴት ነው የመሬትን ገጽታ የሚቀይሩት? ምን አይነት ቅርጾችንስ ይፈጥራሉ? ይህን መረዳት ነው። የምድራችንን ተለዋዋጭ ተፈጥሮ ምን እንደሚመስል መገንዘብም ጭምር። በትክክል ምንጮቹ የምድር መንቀጥቀጥንም ይጠቅሳሉ። ግን ያው እንዳልሽው ዛሬ በዋናነት በእነዚህ በሶስቱ ላይ ነው የምናተኩረው። በጣም ጥሩ። እንግዲያውስ ከኃይሎቹ ምንነት እንጀምር። የውስጥ ኃይሎች ስንል ከየት ነው የሚመነጩት? እነዚህ ኃይሎች የሚመነጩት ከምድር ጥልቅ ክፍል ነው። ከማንትል እና ከኮር ከሚባሉት የምድር ክፍሎች ማለት ነው። እና እነዚህ ኃይሎች የምድርን የላይኛውን ክፍል ክርፊቱን ምን ያደርጉታል? እንግዲህ ይገፉታል፣ ይስቡታል፣ ያንቀሳቅሱታል። ውጤቱ ደግሞ ያው የምድር ገጽ ከፍ ይላል፣ ዝቅ ይላል፣ ይታጠፋል፣ ይሰነጠቃል። ልክ ነሽ። ይታጠፋል ወይም ይሰነጠቃል። በዋናነት በሁለት አይነት ኃይል ነው የሚሰሩት። አንዱ የመጭመቅ ኃይል ነው፣ ኮምፕሬሽናል ፎርስ ምንለው። ይሄ ነገሮችን እርስ በርስ የሚያጋፋው ማለት ነው? አዎ፣ ምድር ቅርፊት ክፍሎችን እንዲጋፉ ያደርጋል። ሁለተኛው ደግሞ የመለጠጥ ኃይል ነው፣ ቴንሽናል ፎርስ። ይሄ ደግሞ ወደ ተቃራኒ አቅጣጫ የሚስበው። በትክክል እንዲሳሳቡ፣ እንዲራራቁ ያደርጋል። ምንጮቻችን ደግሞ እነዚህ ኃይሎች መታጠፍና መሰንጠቅን እንዴት እንደሚያመቱ ያሳያሉ። እስኪ በመጀመሪያ ስለ መታጠፍ እንይ። እሺ፣ መታጠፍ ወይም ፎልዲንግ። ይህ እንግዲህ ምንጮቹ እንደሚሉት በተለይ በደለል ዓለቶች ሴዲሜንታሪ ሮክስ ላይ በደንብ ይታያላሉ። አዎ፣ ልክ ነሽ። ምክንያቱም እነሱ በቀላሉ ስለሚታጠፉ ነው። ልክ ምንጣፍን ከሁለት ወገን ስትገፊው እንደሚኮማተሩ አይነት ማለት ነው። ሞገድ አይነት ቅርጽ ይፈጥራል። ምንጮቹ ሶስት አይነት የመታጠፍ ቅርጾችን ለይተዋል መሰለኝ። ሞኖክላይን፣ አንቲክላይን እና ሲንክላይን። አዎ፣ ሞኖክላይን የምንለው ያው ስሙ እንደሚያመለክተው በአንድ አቅጣጫ ብቻ መታጠፍ ነው፣ ልክ ደረጃ ነገር። አሃ። አንቲክላይን ደግሞ ወደ ላይ የሚታጠፈው ነው፣ ልክ እንደ ጉላት ወይም ቀስት ነገር፣ አርች ማለት ነው። ሲንክላይን ደግሞ የእሱ ተቃራኒ፣ ወደ ታች የሚታጠፈው። በትክክል እንደ ጎድጓዳ ሳህን ወይም ትራፍ ቅርጽ ያለው። አብዛኛው ጊዜ ደግሞ እነዚህ አብረው ነው የሚገኙት። አንቲክላይን ካለ አጠገቡ ሲንክላይን ይኖራል። ይሄ የመታጠፍ ሂደት ነው እንግዲህ በቀጥታ ወደ ተራራ መፈጠር የሚወስደን ፎልድ ማውንተንስ የሚባሉት። ልክ ነው። ምንጮቹ በደንብ አብራርቶታል። እነዚህ በምድር ላይ ካሉት ትልቅ የተራራ ሰንሰለቶች ዋነኞች ናቸው። አፈጣጠራቸው ሙሉ ለሙሉ ከመጭመቅ ኃይል ጋር የተያያዘ ነው ማለት ነው። አዎ፣ በአብዛኛው የአህጉራት ጠርዞች አካባቢ ወይም የሴዲሜንታሪ ክምችት በብዛት ያለባቸው ቦታዎች ላይ ያው ጠንካራ ኃይል ሲገፋቸው ዓለቶቹ ይታጠፉና ከፍ ይላሉ። ልክ ብለሻል። ወደ ላይ ከፍ ብለው ግዙፍ የተራራ ሰንሰለቶችን ይፈጥራሉ። ምሳሌዎቹ በጣም የሚገርሙ ናቸው። በመላው ዓለም ነው የሚገኙት። አንዲስ ደቡብ አሜሪካ፣ ሮኪስ ሰሜን አሜሪካ፣ አልፕስ አውሮፓ፣ ሂማላያ አሲያ። አዎ፣ ሂማሊያማ ግዙፍ ነው። አትላስ ሰሜን አፍሪካ፣ ኬፕ ሬንጀርስ ደቡብ አፍሪካ፣ የአውስትሬሊያ አልፕስም ተጠቅሷል። በእርግጠኝነት ይሄ የመታጠፍ ኃይል ምን ያህል መሰረታዊና ዓለም አቀፋዊ እንደሆነ ያሳያል። የእነዚህ ተራራዎች መኖር በራሱ የምድር የውስጥ ኃይል ምን ያህል ትልቅ እንደሆነ ያሳያል። በጣም የሚገርም ነው። እንግዲህ ዓለቶቹ ሲጨመቁ ታጠፉ። ግን ኃይሉ በጣም ሲበዛባቸው ወይም ዓለቶቹ ራሳቸው ጠንካራ ከሆኑስ? መታጠፍ የማይችሉ አይነት ከሆኑ? በጣም ጥሩ ጥያቄ ነው። ያኔው ነው እንግዲህ ወደ ሁለተኛው ሂደት የምንመጣው፣ መሰንጠቅ ወይም ፎልቲንግ። ዓለቶች መታጠፍ ሲያቅጣቸው ወይም ኃይሉ በጣም ሲበዛ ይሰበራሉ፣ ይሰነጠቃሉ ማለት ነው። አዎ፣ ፎልት ማለት በቃ ስንጥቅ ነው። በምድር ቅርፊት ውስጥ የሚፈጠር ስብራት እና በስንጥቁ በሁለቱም በኩል ያሉት ዓለቶች አንጻራዊ በሆነ መንገድ ይንቀሳቀሳሉ። እሺ፣ ቅድም ያልናቸው ኃይሎች እዚህም አሉ። የመለቀት ኃይል ወይም ቴንሽናል ፎርስ
እሱ ምን አይነት ስንጥቅ ነው የሚፈጠረው? እሱ ኖርማል ስንጥቅ ይፈጥራል። አንደኛው ክፍል ከሌላኛው አንጻር ወደ ታች ይንሸራተታል። የመጨመቅ ኃይል ደግሞ እሱ ደግሞ ሪቨርስ ስንጥቅ ይፈጥራል። አንደኛው ክፍል በሌላኛው ላይ ወደ ላይ ይጋልባል ወይም ይገፋ። ገብቶኛል። እነዚህ ስንጥቆች ደግሞ የራሳቸው የሆኑ የመሬት ቅርጾችን ይፈጥራሉ። ሁለት ዋና ዋናዎቹ ተጠቅሷል፣ ስምጥ ሸለቆች ሪፍት ቫሊስ። አዎ። እና የጉብታ ወይም የሆርስት ተራራዎች ብሎክ ሆርስት ማውንተንስ። ልክ ነው። በስምጥ ሸለቆን ጀመር። በተለይ የምስራቅ አፍሪካ ስምጥ ሸለቆ በሰፊው ተብራርጧል። አዎ፣ እሱማ በጣም ግዙፍና አስደናቂ ክስተት ነው። አፈጣሩ ያው ቅድም እንዳልነው ከመለጠጥ ኃይል ጋር እየተያያዘ ነው። ምድር ስትለጠጥ ትይዬ የሆኑ ስንጥቆች ይፈጠሩና በትክክል በመካከል ያለው መሬት ወደ ታች ይሰምጣል። ግራቤን ተብሎም ይጠራል። ይህ ሂደት ነው እንግዲህ ረጅም ሰፊና ጥልቅ ሸለቆ የሚፈጥረው። የምስራቅ አፍሪካ ስምጥ ሸለቆ ርዝመቱ እኮ 7200 ኪሎ ሜትር ነው የተባለው ከሶሪያ እስከ ሞዛምቢክ። አዎ፣ በጣም የሚገርም ርቀት ነው። አብዛኛው ማለት 5600 ኪሎ ሜትር የሚሆነው እዚሁ አፍሪካ ውስጥ ነው። ኢትዮጵያን ጨምሮ በብዙ ሀገራት ያልፋል። ኤርትራ፣ ኬንያ፣ ታንዛኒያ፣ ኮንጎ፣ ሩዋንዳ፣ ብሩንዲ። የኢትዮጵያ ስምጥ ሸለቆ ደግሞ የዚህ አካል ሆኖ በውስጡ ብዙ የጂኦሎጂ እንቅስቃሴ ምልክቶች አሉ። ምንጮቹ እንደሚሉት ንቁ እሳተ ገሞራዎች አሉ። አዎ፣ ሐይቆች፣ ፍልውሃዎች፣ ፉማሮለስ የሚባሉትም የጭስ መውጫዎች፣ የእንፋሎት መውጫዎች። ይህ ሁሉም ያሳየው የአካባቢ አሁንም እየተለጠጠ እየሳሳ መሆኑን ነው። ወደፊት አዲስ ውቅያኖስ ሊፈጥር ይችላል ይባላል። የሚገርም ነው። ሌላው ከመሰንጠቅ የሚፈጠር ቅርጽ ደግሞ የጉብታ ወይም ሆርስ ተራራዎች ናቸው። ብሎክ ሆርስ ማውንተንስ። እነዚህ የስምጥ ሸለቆ ተቃራኒ ናቸው። በተወሰነ መልኩ አፈጣጠራቸው ተመሳሳይ በሆኑ ትይዩ ስንጥቆች መካከል ነው። ነገር ግን በዚህ ጊዜ መሬቱ ወደ ታች ከመስመጥ ይልቅ ወደ ላይ ይወጣል። ልክ ነሽ። በአካባቢው ካለው መሬት አንጻር ወደ ላይ ከፍ ይላል፣ ወይም ደግሞ ዙሪያው ሰምጦ እሱ ባለበት ይቀራል። ውጤቱ ከፍ ያለ አብዛኛው ጊዜ ጠፍጣፋ ጫፍ ያለው ተራራ ወይም ጉብታ ነው። ሆርስት ማለት እሱ ነው። አዎ፣ ሆርስት የምንለው እሱ ነው። ምንጮቹ እንደሚሉት ደግሞ እነዚህ ከታጠፉ ተራራዎች አጠገብ ሊገኙ ይችላሉ። ይህ የሚያሳየው መታጠፍና መሰንጠቅ አብሮ ሊከሰቱ እንደሚችሉ ነው። እሺ፣ እንግዲህ መታጠፍና መሰንጠቅ በዋናነት የምድርን ቅርፊት አንቀሳቅሶታል፣ ሰብሮታል። አሁን ደግሞ ወደ ሶስተኛው ኃይል እንለፍ፣ እሳተ ገሞራ ወይም ቮልኬኒዝም። አዎ፣ ይህ ደግሞ ከሙቀት ጋር በቀጥታ የተያያዘ ነው። ከምድር ውስጥ የሚመጣ ሙቀት፣ ከማንትል ውስጥ ያለው ሙቀት አለቶችን ያቀልጣል። በትክክል ያ የቀለጠው ትኩስ ነገር ማግማ ይባላል። እሺ፣ ይህ ማግማ ያው ከአካባቢው አለት የቀለለ ስለሆነና ጋዞችም ስላሉበት ወደ ላይ ይገፋል። ወደ ላይ ሲወጣ እና መሬት ገጽ ላይ ሲደርስ ነው ላቫ የምንለው። ልክ ነሽ። ዋናው ልዩነት ይሄ ነው። ማግማ ውስጥ ነው፣ ላቫው ውጪ የወጣው ነው። ላቫው የሚወጣባቸው መንገዶችስ በአንድ ቀዳዳ ብቻ ነው ወይስ? በሁለት አይነት መንገድ ሊወጣ ይችላል። አንደኛው በአንድ ማዕከላዊ ቀዳዳ ወይም ቬንት ነው። ይሄ ነው አብዛኛውን ጊዜ የኮን ቅርጽ ያለው ተራራ የሚፈጥረው፣ እንደ እሳተ ገሞራ ተራራ የምናውቀው። አዎ። ሁለተኛው ደግሞ በረዥም ስንጥቆች ወይም ፊዠርስ በኩል ሊሆን ይችላል። እንደ ወንዝ ነገር ፈሶ ሰፊ የላቫ ሜዳ ይፈጥራል። በእሳተ ገሞራው ጫፍ ላይ ያለው ጎድጓዳ ቦታ ደግሞ ክሬተር ይባላል። አዎ፣ ላቫውና አመዱ የሚወጣበት። አንዳንድ ጊዜ ግን በጣም ትልቅ ፍንዳታ ሲኖር ወይም የእሳተ ገሞራው ጫፍ ሲደርምስ ይበልጥ ይሰፋል። አዎ፣ በጣም ሰፊ ጎድጓዳ ሳህን አይነት ይሆናል። እሱ ካልዴራ ይባላል። ከክሬተር በጣም ሊልቅ ይችላል። እና በእነዚህ ክሬተሮች ወይም ካልዴራዎች ውስጥ ውሃ ሲጠራቀም ሐይቅ ይፈጠራል። ክሬተር ሌክ። ልክ ነሽ። ምንጮቹ የዝቋላን ተራራ እንደ ምሳሌ ይጠቅሳሉ። ያው የኮን ቅርጽም አለው፣ ከላይ ደግሞ የሚያምር ክሬተር ሐይቅ ይዘዋል። እሽ፣ የእሳተ ገሞራ እንቅስቃሴ የሚፈጥራቸው ቅርጾችም በሁለት ይከፈላሉ አሉ፣ ውጫዊ እና ውስጣዊ። አዎ፣ ውጫዊዎቹ ኤክስትሩሲቭ የምናያቸው ናቸው። እሳተ ገሞራው ራሱ፣ ክሬተሩ፣ ካልዴራው፣ የላቫ ፍሰቱ፣ እነዚህ ሁሉ ውጫዊ ናቸው። ውስጣዊዎቹ ግን ከመሬት በታች የሚፈጠሩ ናቸው። ልክ ነሽ። እነዚህ የሚፈጠሩት ማግማው ወደ ላይ ሲመጣ ግን መሬት ገጽ ሳይደርስ በመንገድ ላይ ሲቀዘቅዝና ሲጠነከር ነው። አሃ፣ ሳይወጣ በፊት ማለት ነው። አዎ። እና ተለያየ ቅርጾችን ይፈጠራል።
ምንጮቹ አራቱን ጠቅሰዋል፤ ባቶሊት፣ ላኮሊት፣ ዳይክ እና ሲል። እሺ፣ እስኪ በአጭሩ ንገረን። ባቶሊት ምንድን ነው? ባቶሊት እጅግ በጣም ግዙፍ የሆነ ከመሬት በታች የቀዘቀዘ የማግማ ክምችት ነው። የተራራ ሰንሰለቶች ስር ሊገኝ ይችላል። ላኮሊት? ላኮሊት ያንሳል። ማግማ በዓለት ንብርብሮች መካከል ገብቶ የላይኛውን ንብርብር እንደ እንጉዳይ ገፍቶ ሲቀዘቅዝ የሚፈጠር ነው። ዳይክና ሲል ደግሞ? ዳይክ ማግማ በቁም ስንጥቅ ውስጥ ገብቶ እንደ ግድግዳ ሲጠነክር ነው። ሲል ደግሞ በአግድም በንብርብሮች መካከል እንደ ሳህን ሲጠነክር ነው። እነዚህን ቅርጾችን የምናያቸው መቼ ነው ታዲያ? አብዛኛው ጊዜ ከላይ የሸፈናቸው አፈርና አለት በአፈር መሸርሸር ኢሮዥን በምንለው ከተጋለጠ በኋላ ነው። በጣም አስገራሚ ነው። አንዳንድ የምናያቸው ትልልቅ ድንጋዮች ወይም ኮረብቶች የእነዚህ ጥንታዊ ውስጣዊ ቅርጾች አካል ሊሆኑ ይችላሉ ማለት ነው። ባህለት ሊሆን ይችላሉ። እሺ፣ እሳተ ገሞራዎቹ ራሳቸው ደግሞ በእንቅስቃሴ ደረጃቸው በሶስት ይከፈላሉ ተብሏል። ንቁ፣ ያሸለቡ፣ የጠፉ። አዎ፣ ይሄ ክፍፍል ያው በቅርብ ጊዜ ፈንድተዋል ወይ ወደፊትስ የመፈንዳት ዕድሉ ምን ያህል ነው የሚለውን መሰረት ያደረገ ነው። ንቁ ወይም አክቲቭ የምንላቸው እንግዲህ በቅርብ ጊዜ የፈነዱ ወይም አሁንም የፍንዳታ ምልክት የሚያሳዩ ናቸው። ለምሳሌ ጋዝ መውጣት፣ ሙቀት መጨመር፣ እንደገና ሊፈነዱ ይችላሉ። የኢትዮጵያ ምሳሌዎች ተጠቅሰዋል። ኤርታሌ፣ ፍንታሌ፣ ዱቢ፣ ዳማኤሌ። ኤርታሌ በተለይ ያው በላቫ ሐይቁ ይታወቃል። ያሸለቡት ወይም ዶርመንት የሚባሉትስ? እነሱ ለረጅም ጊዜ ያልፈነዱ ናቸው። በመቶዎች ወይም ሺዎች ዓመታት ሊሆን ይችላል። ግን አቅሙ አላቸው፣ ወደፊት ሊፈነዱ ይችላሉ። ምንጮቹ ታታሊ እና ዳባሁን ጠቅሰዋል። አዎ። የጠፉት ወይም ኤክስቲንክት የሚባሉት ደግሞ? እነሱማ ለብዙ ሺህ ዓመታት ያልፈነዱና ወደፊትም ይፈነዳሉ ተብሎ ማይጠበቁ ናቸው። የማግማ ምንጫቸው እንደተቋረጠ ነው የሚታስበው። ምሳሌ? እንደ ራስ ደጀን ምንም እንኳን ዋና አፈጣጠሩ ከእሳተ ገሞራ ጋር ቢገኛም አሁን እንደጠፋ ነው የሚቆጠረው። ባቱ ተራራ፣ ዝቋላ ተራራ፣ እነዚህ ኤክስቲንክት ናቸው። እሺ፣ ይህ ክፍፍል ለአካባቢው ሰዎች በጣም አስፈላጊ ይመስለኛል። ግን ብዙ ጊዜ እሳተ ገሞራ ሲባል ጉዳቱ ነው የሚታሰበው። ምንጮቹ ግን ጥቅሞችም አሉት ይላሉ። አዎ፣ ይሄ በጣም አስፈላጊ ነጥብ ነው። ብዙ ሰው ከአደጋ ጋር ነው የሚያያይዘው፣ ግን ብዙ ጥቅሞች አሉት። ለምሳሌ አንደኛ፣ ለም አፈር። የእሳተ ገሞራ አመድና ላቫ ሲሰባበሩ በጣም ምርጥ ለእርሻ የሚሆን አፈር ይፈጥራሉ። ለዛ ነው በእሳተ ገሞራ አካባቢዎች እርሻ የሚደራው በአብዛኛው። ሁለተኛ፣ የከርሰ ምድር የሙቀት ኃይል ጂኦተርማል ኤነርጂ የምንለው ኤሌክትሪክ ለማመንጨት፣ ቤቶቹን ለማሞቅ ንጹህ ኃይል ነው። አዎ፣ ታዳሽና ንጹህ ነው። ፍሉሃዎች ደግሞ አሉ፣ ለመታጠብ፣ ለመዘናናት፣ ለጤና። ማዕደናትም አሉ ተብሏል። ልክ ነው። ውድ ማዕደናት እንደ ዳይመንድ፣ ወርቅ፣ መዳብ፣ ጠቃሚ ማዕደናትም እንደ ሰልፈር ወደ ላይ እንዲወጡ ያደርጋል። የግንባታ ቁሳቁስም ይሆናሉ። አንዳንድ አለቶች፣ አዎ፣ እንደ ባዝልጅ ያሉ ጠንካራ አለቶች ለግንባታ ይጠቅማሉ። በመጨረሻም ቱሪዝም። አዎ፣ ተራራዎቹ፣ ሐይቆቹ፣ ፍሉሃዎቹ በራሳቸው መስህብ ናቸው። በትክክል። ስለዚህ ያው አደጋ እንዳላቸው ሁሉ በትክክል ከተጠቀምንባቸው ብዙ ጥቅምም ይሰጣሉ። በጣም ጥሩ ማብራሪያ ነው። እንግዲህ የዛሬውን ውይይት ስናጠቃልለው በዋናነት 3 የውስጥ ኃይሎችን አየን፤ መታጠፍ፣ መሰንጠቅ እና እሳተ ገሞራ። አዎ፣ እነዚህ ኃይሎች የምድርን ገጽታ በመቅረጽ ረገድ ትልቅ ሚና አላቸው። መታጠፍ ግዙፍ ተራራዎችን ይፈጥራል፣ እንደ ሂማላያ ያሉትን። መሰንጠቅ ደግሞ ሰፋፊ ሸለቆዎችን እንደ ምስራቅ አፍሪካ ስምጥ ሸለቆ ወይም የጉብታ ተራራዎችን። ልክ ነው። እሳተ ገሞራ ደግሞ የራሱን ተራራዎች፣ ሜዳዎች እና ሌሎች ውስጣዊና ውጫዊ ቅርሶችን ይፈጥራል። በትክክል። ዋናው ቁም ነገር የምድር ገጽ ቋሚ አይደለም፣ ያለማቋረጥ የተለወጠ ነው። የተገነባ፣ የፈረሰ፣ በሂደት ላይ ያለ ነገር ነው። በእኛ የጊዜ መለኪያ ቀርፋፋ ቢመስል በጂኦሎጂካል ጊዜ ግን ትልቅ ለውጥ ያመጣል። በፍጹም። በዙሪያችን የምናየው ነገር ሁሉ የዚህ ረጅም ሂደት ውጤት ነው። ለመዝጊያ ያህል አድማጮቻችን እንዲያስቡበት አንድ ጥያቄ እናንሳ። ይህን ሁሉ መረዳታችን፣ ስለ መታጠፍ፣ መሰንጠቅ፣ እሳተ ገሞራ ማወቃችን በየቀኑ ስለምናየው መልክዓ ምድር
ወይም በጉዞ ላይ ስለምናያቸው ተራሮችና ሸለቆች ያለንን አመለካከት እንዴት ሊቀይረው ይችላል? በጣም ጥሩ ጥያቄ ነው። ምናልባት ዝም ብሎ ድንጋይና አፈር ከማለት አልፈን ከጀርባ ያለውን ታሪክ፣ እንቅስቃሴ፣ ኃይል እንድናስብ ያደርገን ይሆናል። የምንረግጠው መሬት በራሱ ሕይወት ያለው የሚለዋወጥ ነገ መሆኑን እንድንገነዘብ ማለት ነው። ይህንን ያሰላሰልን የዛሬውን ጥልቅ ውይይታችንን እዚህ ላይ እናጠናቅቃለን።